ያ ሰው እኔ ስለነበርኩ። በረከት ታሞ መድኃኒት ከሚያስፈልገው ሰው በላይ ስራህን ካስቀደም፣ ቆይ እንዴት ነው አንተ ይህንን ማህበረሰብ ማገልገል የምትችለው? አንቺ ደግሞ ሰውን ከሰውነቱ ይልቅ በልብሱና በሁኔታው የምታከብሪ፣ ለሞት ከሚያጣጥር ሰው ይልቅ ጨርቅን የምትመርጭ፣ እዚህ ቢሮ ውስጥ ከዳግም ጋር የሆነውን ሁሉ በካሜራ ያይቸዋለሁ። ሰሙኛላችሁ? የእርዳታ ድርጅትን አሰራር በመጣስ ፖሊሶች ስለሚፈልጓችሁ አሁኑን ውጡ። አረ ባኮትን ጋሼ እንደዛ ያድርጉ፣ ባኮትን እንደዛ ያድርጉ። ይቅርታ ጋሽ መልካሙ፣ አይደገምን፣ የዛሬን ብቻ ያለፉ። ጥሩ፣ መታሰር አንፈልግም ካላችሁ አንድ ምርጫ አስጣችኋለሁ። የብሩክና የበሽተኞች ረዳትና የጽዳት ሰራተኛ በመሆን ለአንድ ወር ትሰራላችሁ። ከዛ በኋላ ነፃ ትወጣላችሁ። አረ ማ እኔ ነኝ የበሽተኛ አልጋ ማጸዳ? እንግዲያውስ በቃ እንዳልኩት ታች ፖሊሶች ይቀበሏቸዋል። አረ ጋሽ አያስፈልግም፣ ትስማማለች። ሁለታችንም መታሰር አንፈልግም። ጎበዞች፣ ትክክለኛ ውሳኔ ነው የወሰናችሁት። ብሩክ፣ ያረፈርክ መስሎ ከተሰማ ተሳስተሃል። በትክክለኛው ጊዜና ቦታ ላይ ተገኝተሃል። ይኸውልህ መስሪያ ቤታችን እንዳንተ ለተቸገሩ የሚራራ ሰው ይፈልጋል። ሰውነትና መማር ማለት ከታች ያሉትን ከፍ ለማድረግ መታተር ነው። ሂሳብ መስራት የሚችል 1000 ሰው ማግኘት ይቻላል። ግን እንዳንተ ልበቀና ሰው ለማግኘት ብዙ መቆፈር ያስፈልጋል። ብሩኬ፣ ያን ሁሉ የደከምኩት ለዛ ነው። ፍቃድ ቢሆን ከመጣህበት ስራ ይልቅ የዳግምን ቦታ ወስደህ ማናጀር ብትሆን ደስ ይለኛል። እኔም ደስ ይለኛል። በጣም አመሰግናለሁ ጋሽ።